ሻሎም ሻሎም ቅዱሳን ሰላማችሁ ይብዛላችሁ። እኔ ነቢይ አባኝ እባላለሁ እና ዛሬ ወደ እናንተ ይዤ የመጣው አንድ መልእክት አለኝ። ነገራችሁ ተነስቷል። የተኛባችሁ ነገራችሁ ተነስቷል። ያለቀባችሁ ጉዳይ ላይ እግዚአብሔር ጣልቃ ይገባላችኋል። አበቃ፣ አከተመ፣ አይሆንም፣ አይቻልም፣ ነገሬ ተበላሸ፣ መንገድ የለኝም፣ ወዴት ልግባ፣ ወዴት ልውጣ፣ ከዚህ በኋላ ሞቴን መርጫለሁ የምትለው እግዚአብሔር ምስክሬ ነው። እኔ ጋር ስናገር 20:18 ላይ ትከበራለች። 20:18 ላይ እግዚአብሔር ዳገታችሁን ተራራ አደርጋለሁ ይላል። ቃሉ ላይ ማንበብ ትችላላችሁ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 1 ላይ ይናገራል። በፊት እሄዳለሁ ይላል። ተራሮችን ትክክል አደርጋለሁ፣ የናስ ደጆችን እሰብራለሁ፣ የብረት መሮችን ምን አደርጋለሁ ይላል? እቆርጣለሁ ይላል። እግዚአብሔር ምስክሬ ነው የምላችሁ። ዛሬ በፊታችሁ አምላካችሁ ይሄዳል። ሸክም ከበደላችሁ፣ ጥያቄ የሚብሉላችሁ ነው፣ ተስፋ ቆረጣችሁ፣ ሞት መረጣችሁ፣ እግዚአብሔር ሐዘናችሁ ወደ ደስታ ይለወጣል። የሚገርማችሁ አሁን ደግሞ ዮሐንስ ወንጌል ላይ ድርሳችሁ ስታዩ 16:20 ላይ ምን እንደምትሉ ታውቃላችሁ? እውነት እውነት እላችኋለሁ ይላል፣ ምሾን ታወጣላችሁ፣ አይገርማችሁም? ታዝናላችሁ ይላል። ዓለም ግን ደስ ይላል፣ ግን ሐዘናችሁ ወደ ደስታ ይለወጣል ይላል። እግዚአብሔር ሐዘናችሁ ወደ ደስታ ይለውጣል። 20:18 ላይ ሊያለቀሳችሁ ጊዜ ዋጋ እግዚአብሔር ይከፍልላችኋል። የካሳ ዓመት ይሆንላችኋል። አትጨናነቁ፣ አታለቅሱ። በመተማመን የሚጠብቁ ኃይላቸው